አቤቱ የሰራዊት ጌታ እግዚአብሔር ሆይ የነፍስንና የሥጋን ሸክም ሁሉ በቅዱስ እግርህ ስር አኖራለሁ። በዚህች ዕለት የሚከብደኝ ጭንቀትና የነገን ሐሳብ ሁሉ በአንተ ላይ ጥላለሁ። ቅዱስ ቃሉ በአንደኛ የጴጥሮስ መልእክት 5:7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት እንደሚል አንተ ስለ እኔ የምታስብ ከእናቴ ማፀን ጀምረህ በቸርነት ያሳደግከኝ መሐሪ አባት መሆን አምናለሁ። የሰው ልጅ ጥበብና ኃይል የማይፈታውን የሕይወቴ ውስብስብ ጥያቄ ሁሉ ለጌትነት አሳልፌ እሰጣለሁ። አቤቱ ሆይ በልቤ ውስጥ ያለውን መረበሽ በሰላም ፍርሃቴ በጽናት ይለውጥልኝ። እኔ በእንቅልፍ ባለሁበት ሰዓት እንኳን አንተ ስለ እኔ አተኛም አታንቀላፋም። ስለዚህ ዛሬን ካለፈው ጸጸትና ከነገው ስጋት ወጥቼ በቸርነት መጠላ ስር አርፋለሁ። በሕይወቴ ላይ የሚመጣውን ማንኛውም ፈተና በአንተ ኃይል እንደማልፈው አውቃለሁ። ጸጋህን ለዛሬ ጉዞዬ ይበቃኛል። ከማስተዋል በላይ የሆነ ሰላም ቸር አምላክ ሆይ ልቤን ከጭንቀት ከጥራጥሬ አጥርተህ በመንፈሳዊ ኃይል በፍቅር እንድትሞላ እማጽናለሁ። ቅዱስ ሐዋርያ ጳውሎስ ወደ ፊልጵስዩስ ሰዎች 4 ከቁጥር 6 እስከ 7 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁ በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁ በክርስቶስ ኢየሱስ ይጠብቃል ብሎ እንዳስተማረን እኔም ልመናዬ በምስጋና ፊት አቀርባለሁ። ገና ያልታየውና ተስፋ ስለሰጠኝ የተዘጉትን በሮች ስለምትከፍትልኝና ጠማማውን መንገድ ስለምታቀናልኝ አመሰግናለሁ። የኑሮዬን ድካም የጤናዬን ሁኔታና የቤተሰብን ጉዳይ ሁሉ በማይሸነፈው ኃይል ስር አሳልፌ እሰጥሃለሁ። አንተ ባህርን የከፈልህ ተራራን ያቃጠለ አምላክ ነህ። የኔን ልብ ጭንቀት ማስወገድ ለአንተ ቀላል ነው። ዓለም ሊሰጠው የማይችለው ሰይጣን ሊነጥቀው የማይችለው ሰማያዊ ሰላምህን በነፍሴ ውስጥ አፍስስ። ከዛሬ ጀምሮ ብቻዬን እንዳልሆንኩና አንተ በፊቴ ቀድመህ እንደምትሄድ በማመን በሙሉ ልብ እጓዛለሁ። አሜን።